ልጁ ነኝ የሚካኤል ልጁ በቤቱ ያደኩኝ በልጁ የልቤ ብዬ የምጠራው ሚካኤል ለኔ አባቴ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በማመን የእስክንድርያው ሊቀ ጳጳስ ዲማቴዎስ የደረሰው የመላእክት አለቃ በሚሆን በገናናው በቅዱስ ሚካኤል በዓል ኅዳር 12 ቀን የሚነበብ ድርሳን ይህ ነው። ከቅዱሳን መላእክት አብልጦ እግዚአብሔር የሰጠውን ክብሩን፣ ታምራቱን፣ ኃይሉን ይገልጥልን ዘንድ ጸሎቱ በረከቱ ከሁላችን ከሀገራችን ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። አሎጊዮስን ማለት አቤቱ ክፈትልኝ ወይም ግለጥልኝ ማለት ነው። ወንድሞቼ ሆይ ዛሬ ለኛ ታላቅ በዓል ነውና ልባችንን ደስ እያለው እንሰም ዘንድ በዚህችም በተቀደሰችው ዕለት ከስራችን ሁሉ አርፈንም እንዋል። እኔም ገናና ክቡርና ኃያል ቸር አማላጅ የሆነ የመላእክት አለቃ ቅዱስ ሚካኤልም አየሁት። የጣፈጠ የመንፈስ ቅዱስን ቃልም ይሰጠኝ ዘንድም ዳዊት በመዝሙር መስዋዕትን ብታቀርብም በእጃቸውም እሱን በመንገድም ሁሉ እንዲጠብቁህም ስላንተ መላእክትንም ያዛቸዋል እኮን እንዳለ የእግዚአብሔር መልአክም ለሚፈሩት ሁሉ አጥር ይሆናቸዋል። ቅዱስ ሚካኤልም ከሚፈሩት ሁሉ ያወጣቸዋል። እግዚአብሔርን የሚፈሩትን እንደ አጥር ሆኖ የሚጠብቃቸው እንደዚሁ መልአክም ማን ነው? በሱ የሚያምኑትንስ ከጭንቅ የሚያወጣቸው ማን ነው? ይህ ቅዱስ ሚካኤል አይደለምን? በዚህች ዕለት እግዚአብሔር ይቅርታን ያገኙ ዘንድ ይለምንላቸዋል፣ ወደ እግዚአብሔርም ይጸልይላቸዋል፣ በሕይወት ጎዳና ይመራቸዋል፣ ያነጻቸዋል፣ ያከብራቸዋል። ይሁም ስለ ጻድቃን ብቻ አይደለም፣ እግዚአብሔር እንደሚራቸውም ለኃጥአንም ይለምንላቸዋል እንጂ። ማንም ሰው ለችግረኛ አንዲት እንጀራ ቢሰጥ ስለሱ ቅዱስ ሚካኤል ቸል አይልም። ቀዝቃዛ ውሃ ቢሰጥም ስለሱ አይቦዝንም። ሴትም ብትሆንም ወንድም ቢሆንም ልጅንም ቢሆን በስሙ የሰየመ ስለነሱ ቅዱስ ሚካኤል አይዘነጋም። በእርሱም ስምም ቁራሽ እንጀራ ጥርኝ ውሃ ለችግረኞችም የሚሰጥ እርሱ እስከ ዘላለም አይተውም። የቅዱስ ሚካኤል ነገር ሰምታችሁ ታውቁ ዘንድ ብትፈቅዱ እኔ አባታችሁ ዲማቴዎስም ምስክር ነኝ። ከሙታን ተለይቶ ለተነሳውም ለጌታችን ለኢየሱስ ክርስቶስ መቃብር ለክቡር መስቀሉ እሰግድ ዘንድ ኢየሩሳሌም ሄድኩ። እሷም ከሐዘናችንም የምታጽናናን ጌታችን በውስጧ የተመላለሰ 7 ቤተክርስቲያንም ናትም። ደቀ መዝሙሩ የሚሆን ወደ ወንጌላዊ ዮሐንስ እናት ወደ ማርያም ቤት ገብቼ ወንጌላዊ ዮሐንስ የጻፈውንም መጽሐፍም አገኘሁኝ፣ ተመለከትኩኝ። የመጽሐፉ ንባብም የሚረዳንንና የሚያጽናናን ይህ ነው የሚል ነበር። ሰማዕትና ወንጌላዊ የሚሆንም ዮሐንስም እንዳለ ደስ የሚያሰኝ ነገር አገኘሁ። እኔም በገባው ጊዜ የእግዚአብሔርን መልአክም ከኔ ጋርም ይሄድ ነበረ። እሱ ከሰማይ ያለውንም ታምራትን ብዙውን የኩነኔውን ቦታ አሳየኝ። ከዚያ አውጥቶ ወሰደኝና ይህ ፈጽሞ የሚያስደነግጥ ታላቅ የኩነኔ ቦታ አለኝ። ይህም ቦታ ከታችኞቹም አዘቅቶችም እጅግም የጠለቀና የሰፋ ነበረ። እንደ ብዙ ጅረትም ፏፏቴ ድምፅም ያለ ታላቅ ጩኸትም ሰማሁኝ። አብሮኝም የሚሄደውንም መልአክም ጌታዬ ይህ እኔ የማየው ነገር ታላቅ ጢስ ከሱ የሚወጣው ከ300 ሚሊዮን ሜትር በላይ የሚሆን ይህንን ምንድነው ንገረኝ አልኩት። እሱ ግን በ300 ቀንም የማይደርሱበት የእሳት ጉድጓድ ነበረ። ዳግመኛም የእሳት አንበሶችና የእሳት እባቦችም ከነዋዩም ይወጣሉ። ይህም የኩነኔ ቦታ ነው። የካኑስም ይህም የስቃይ ቦታ ነው። ባህርኮንም ስምም ይህም በርባሮስ ነው። የማይጠፋ እሳት የማያንቀላፋ ትሎችም ከዚያ አሉትም። በብዙ ሚሊዮን የሚቆጠሩ የኃጥአን ነፍሳትም ከዚያ ፈጽመው አይወጡም። ሙታን ምትሃት ታይቶትም ይወርዳሉ እንጂ። አብሮኝም የሚሄደው መልአክም የእግዚአብሔር ባለሟል ወዳጄ ዮሐንስ ወይ ከሌላው ሁሉ የሚያስደነግጠውን ታላቁን ደይንም ሲኦልንም አስተውል አለኝም። እኔም ወደዚህ ደይንም ውስጥም ለሚገቡት ለኃጥአን ሁሉ እየላቸው አልኩኝ። ካየሁትም ሁሉ ይህ የደይን ቦታ የምድር ስፋትም ያህልም ጥልቀቱም በዚህ ልክም ነው። ክፋት
ያለበት ሁሉ ከሱ አይወጣም ብዬ እነግርሃለሁኝ። በኃጥአን ላይ የሚወርደውንም የመከራ መቅሰፍትም አየሁ። በዚያም ውስጥም ለሚኖሩ ከባድና ጽኑ መከራ ነበረ። እግዚአብሔርም የመዓቱ ድምፅም ከጥልቀቷ በታችም የ300 ቀንም ጉዞ የሚያስኬድም ጎዳና ያወርዳቸዋልም። ሰውም ወርዶ በኃይሉ አይወጣም። ኃጥአንም ሁሉ እጃቸውንና እግራቸውን ታስረው በውስጧ ናቸው። መንገዳቸውም ወደዚያ ነው። እኔ ዮሐንስ ከነሱ ላይም የሚሆነውን ሁሉ ባየሁ ጊዜ ስለ ኃጥአን ኩነኔ ታላቅ ልቅሶ አለቀስኩኝ። ይህም መልአክም የእግዚአብሔርን ቅን ወዳጅ ዮሐንስ ወይም ስለነዚህ ነገርም አታልቅስ፣ የቅዱስ ሚካኤልን ሰማያዊ ክብሩን ልዕልናውን እያየህ ዛሬም ደስ የምትሰኝበት ነገር አለና አለኝ። እንግዲህ እያለም ሲነግረኝም ቅዱስ ሚካኤልም በራሱ ላይም የክብር አክሊልም ተቀዳይቶ ከሰማይ መጣ። በፊቱም መላእክትም ጻድቃንም እያመሰገኑ ነቢያትም ሐዋርያትም ጳጳሳት ሰማዕታት ሁሉ ከእርሱ ጋርም አብረውም ይሄዳሉ። ለማየትም የሚያስችልም የክብር ልብስም ለብሰዋል። በእጃቸው ዕፀ መስቀልና ዘንባባ ይዘው እያመሰገኑ በኩነኔ ቦታ ወዳሉት ሰዎችም እስከሚወርድ ድረስም በፊቱ ይዘምራሉ። ቅዱስ ሚካኤልም ወደ ሲኦል በወረደ ጊዜ መልተው የነበሩ እሳትና ጢስ ጠፋ። በኩነኔ ቦታ ያሉ አራዊትም ሁሉ ጭጭ አሉ። በዚያች ሰዓትም ይህንንም አየሁኝ። በዚያን ጊዜ ክቡርና ታላቅ ባለ ግርማም የሆነ ቅዱስ ሚካኤል የቀኝ ክንፉንም ወደ ጥልቁ ደይንም ላከ። ሚካኤልም ስፍር ቁጥር የሌላቸው ነፍሳት በቀኝ ክንፉ ከዳር እስከ ዳርም መልቶ አወጣ። ከኩነኔ ቦታ ያወጣቸው ነፍሳት 12 አውራጃ መላይችውም ኤዶም የተባለ ገነት ናት። ዳግመኛም ኃያል ቅዱስ የግራ ክንፉንም አውርዶ ከቀድሞ ይልቅም የሚበዙትን አወጣ። እሳታውያን ኪሩቤልና ሱራፌል፣ ገዳማውያን ጻድቃን፣ ከሰማይ አብረው የመጡትም ሁሉ የእግዚአብሔርን ምሕረትን የተመላ ክንፍ ሶስተኛ ጊዜም ያወርድ ዘንድም ይህንንም መልአክም ለመኑት። ዓይናቸው ብዙ የሚሆኑ በኪሩቤልና በሱራፌል ላይ አድሮ የሚኖር ገዢ፣ የገዢዎችም ገዢ፣ የነገስታት ንጉስ ከሚሆን ከእግዚአብሔር ዘንድም ለሰው ልጆችም ምሕረትን ከሚለምን ከተወደደና ከከበረ ቅዱስ ሚካኤል በቀር ማን ቁጥር የማይደርስባቸውና ቁጥራቸው የማይታወቅ 3 ጊዜ አወጣ። ከዚያ የሐዘንና የመከራ ቦታም ከሆነው ከሚያስፈራው ከደይንም ከሲኦልም የወጡትንም ስፍር ቁጥር ያልነበራቸውን ጻድቃን መላእክትም ወስደው ኃጢአትን በሚያስተሰርይ አበሳን በሚያነጻ በሕይወት ውሃ አጠባቸው፣ አጠመቃቸው። በፍጹም ደስታ ቅብአ ቅዱስንም ቀብቶ የትጉሃን መላእክትን አለቃ የሚሆን ወደ ቅዱስ ሚካኤልም አመጣቸው። ያን ጊዜ ሰማያውያን መላእክትም አለቃ የሚሆን ቅዱስ ሚካኤል ሁሉንም ወስዶ ከእግዚአብሔር ፊትም አቀረባቸውና በቅዱስ ሚካኤል ጸሎት ምሕረት ላደረገላቸው ፈጣሪ ሰግደው አመሰገኑ። እነሆ ከዚያች ዕለትና ከዚያች ሰዓት ከአብ መጋረጃ ውስጥ እንዲህ የሚል ቃል መጣ። የምክሬ አበጋዝ በሚሆን በቅዱስ ሚካኤል ጸሎት በእናቱ በቅድስት ድንግል ማርያም አማላጅነት በጻድቃን በቅዱሳን በሰማዕታት ሁሉ ልመና የአባቴን ፈቃድ ከፈጸሙ ጋርም በምድር ያሉ ኃጥአን ሁሉ ይድናሉ፣ ወደ ዘላለም ሕይወትም ይገባሉ። በዚያን ጊዜ የመላእክት አለቃ ቅዱስ ሚካኤል ወስዶ ገነት አገባቸው። እኔ ዮሐንስ ከአብ ከወልድ ከመንፈስ ቅዱስ መጋረጃ ውስጥም ይህንንም ቃልም ሲወጣ ባየው ጊዜ ስለ እግዚአብሔር ቸርነት በመጣ ጊዜ ተሰኘው፣ በጣም ደስ ተሰኘው። በቅዱስ ሚካኤል ልመና ስለተደረገው ቸርነትም ሁሉ አብ ወልድ ወመንፈስ ቅዱስ ፈጽሜ አመሰገንኩኝ። ባለደረባ የተሰኘ የመላእክም አለቃም የቅዱስ የእግዚአብሔርም ባለሟልም ዮሐንስ ወይ የቅዱስ ሚካኤል የበዓሉን ቀንም ዛሬ የተለየ እንደሆነ እወቅ። ይሄውም የመጀመሪያው በዓሉ ሰኔ 12 ቀን ነው። ሁለተኛ በዓሉ ህዳር 12 ቀን እንደሆነ ተረዳ አለኝ። በዚሁም ዕለትም እግዚአብሔር በሰማይ ካሉ መላእክትም በላይም አድርጎ ሾመው። ስለ ትሕትናውና ስለ መታዘዙ ጌታውንም የካደና የበጎ ሥራ ጠላት የሆነ ሰይጣንንም ድል ይነሳው ዘንድም ስልጣን ሰጠው። ወደ ሰማይ ባረገ ጊዜ በመጀመሪያው ነጋሪትም ድምፅም ሹመትን እንደሰጠውም ሁሉ ዳግመኛ ሙታን በሚነሱበት ጊዜ የማያልቅ ክብርም ይሰጠዋልና ዳግመኛ ሁለተኛ ነጋሪትም ሲመታ በሰይጣን ምክር ክርስቶስ በሰቀሉ በሐሳውያን አይሁድ ላይም ከቀድሞ የበለጠ ክብርና ስልጣን ይሰጠዋልም። ክርስቶስ ከሙታን ተለይቶ አልተነሳም የሚሉትንም አመፀኞች ሁሉ ምድር አፏን ከፍታ ትውጣቸዋለችም። ዳግመኛም ትንሣኤ ሙታን ፈጽመው
የማያምኑትንም ቅዱስ ሚካኤል በዝንጉዎች ማህተም አትሞ ወደ ሲኦልም ያወርዳቸዋል። የዲያብሎስ ወገኖችም ክርስቶስ ከመቃብር ባነሱት በመነሳቱ እያዘኑ ወደ ሲኦልም ተቆጥረዋል። እርሱም በአሸናፊ በእግዚአብሔር ኃይልም ብርያልን አስረውም ዲያብሎስን ድል አደረገው። ትንሣኤ ሙታን የሚያምኑትን በጥምቀት የተወለዱ ጻድቃን ግን ወደ ገነት ያገቧቸዋል። አብም ከልጁ ከክርስቶስ ጋርም ወዳለበትም ያሳርጋቸዋል። ስለነሱ ደስ ይለዋል። ቅዱስ ሚካኤልም በሙታንና በሕያዋን ላይም ስልጣን ደስ ይሰኛሉና ይህችውም የሱ ገንዘብ የምትሆን ናት። እሱም ቅድመ ዓለም የነበረ እግዚአብሔርም አብ ልጁ ኢየሱስ ክርስቶስም የባህሪ ሕይወቱ መንፈስ ቅዱስ በማይመረመርና ሊነገር በማይቻል በታላቅ ክብርም ቅዱስ ሚካኤልንም የመረጠው እሱ ነው። በሰማይም ካሉ ሁሉ በላይም ከቀድሞ የበለጠ ማዕረግ ሰጥቶት አከበረው። በዓመትም በኅዳር 12 ቀን ድንቅ ታምራትን ያደርግ ዘንድም ስልጣን ሰጠው። በጌትነቱ ዙፋንም የተቀመጠ በኪሩቤልና በሱራፌል አድሮ የሚኖር ቅዱስ ሚካኤልን በሁሉ ዘንድም የሚልከው እያንዳንዳቸው ከነሱ በየማዕረጋቸውና በየክብራቸው ከአብ መጋረጃ ውጪ ከሚቆሙትም ሁሉ በላይ ከፍ ከፍ አድርጎ መረጠው። ቅዱስ ሚካኤልም ከአብ መጋረጃ ውስጥም በወጣ ጊዜ በሰማይ ያሉ ሁሉ በየወገናቸው ከቀድሞው ሰው ከአዳም ጀምሮ ያገለገሉ ጻድቃን ሰማዕታት ሁሉ ተባብረው አገኛቸው። በየወገናቸው ሁሉ ተሰብስበውም በማህበርም ይዘምራሉ፣ ያመሰግናሉ። እግዚአብሔርን ባለሟልም ዮሐንስ ወይ ዓይንህ እንደሚያየው በቅዱስ ሚካኤል አጠገብ ከጌታ በሚገኝ ፍጹም ደስታ ይናገራሉ። ከእንግዲህ የኩነኔ በሮችም የሚያስፈራ ጥልቅ ጉድጓድም ይከፈታል። ነፍስም ሁሉ በእግዚአብሔር ቸርነትም ወደ አንድ ቦታ ይሰበሰባል። ይህችውም ኤዶም ገነት ናት። ዳግመኛም በበዓሉ ቀን ቅዱስ ሚካኤል ይመጣና የክብር ባለቤትም በሆነ በቅዱስ ሚካኤል ፈቃድ ክንፎቹን ወደ ሲኦልም ያወርዳልም፣ ኃጥአንንም ወደ አዲሲቱ ምድርም ያወጣቸዋልም። ይህችውም የመላእክት አለቃ የሚሆን ቅዱስ ሚካኤል ሰራዊት ይሆናሉ። ይቅርታው የተደረገላቸውና ምሕረቱ አግኝተውም በአንድ ጊዜ በክንፍ ያወጣቸው ስፍር ቁጥር የሌላቸው እልፍ አእላፋት ናቸው። የቅድስት ትንሣኤውም መታሰቢያ በሆነችም በከበረች ስለ ሰንበተ ክርስቲያንም ለችግረኞችና ለድሆችም የመጸወቱ ከሲኦልም ያወጣቸው የኃጥአን ነፍሳትም እጅግ ብዙ ናቸው። ብዙ የሚሆኑ ጥቂት ወይንም አንድ እንጀራ ቢሆን ግማሽ እንጀራ አንድ ጽዋ ቀዝቃዛ ውሃ እንኳ ቢሆንም በዚች በከበረች ሰንበተ ክርስቲያን ዕለትም ለድሃ የሰጠ እግዚአብሔርም እንዲምራቸውም በመንግስተ ሰማያትም እንዲያወርሳቸውም ከሰይጣንም መከራ ከጥፋቱም ሁሉ ጠብቆ እንዲያድናቸውም አዎን እውነት እላለሁኝ። ሁለተኛ በዚህ በቅድስት ሰንበተ ክርስቲያንም ጸሎትን ቤታቸውንም ልጆቻቸውንም ገንዘባቸውንም ይባርካቸዋል። ዳግመኛም በሚካኤልና በገብርኤል ስምም ለችግረኞችና ለድሆችም የሰጠ ቢኖርም በ24ቱ ካህናተ ሰማይም ስምም በ40ቱ እንስሳ ስምም አምላክን በወለደች እግዝእትነ ማርያም ስም በእግዝእትነ ማርያም ስም በጻድቃን በሰማዕታትም ስም ስለ ክርስቶስም ስም በተጋደሉ በቅዱሳን ሁሉ ስም የሰጡትንም ሁሉ በአምላኩ በእግዚአብሔር ኃይል ቅዱስ ሚካኤል ያወጣቸዋል። ለተራቡና ለችግረኞችም በቅዱስ ሚካኤል ስምም አንድ እንጀራ እንኳ ቢሰጡ ወደ ሲኦልም አይጥሏቸውም፣ ይለምኑላቸዋል። ይቅርታንና ምሕረትን ያገኙ ዘንድም ኃጢአታቸውንም ይሰረይላቸው ዘንድም ወደ ጌታችን ወደ ኢየሱስ ክርስቶስ ይወስዳቸዋል። ክርስቲያንም ወይም አረማዊም ቢሆንም ወደ እግዚአብሔርም ከሚለምኑ ከአይሁድ ወገን ቢሆኑም በቅዱስ ሚካኤል ስም ደግ ስራ የሰራውንም ሁሉ በእግዚአብሔር ልጅም መሐሪ ይቅርባይ ክርስቶስም አይጠለውም። ከዚህም በኋላ ሰማይና ምድርም ይነዋወጣሉ። ጻድቃንና ሰማዕታትም ሁሉ ወደ እግዚአብሔርም አብና ወደ ቅዱስ ሚካኤል ይለምናሉ። ዮሐንስ ወይ እንዳየኸው ሁሉ በዚህ ሰዓትም ለሚለምኗቸውና ሁሉ ይቅርታ ይደረግላቸው ዘንድም ወደ እግዚአብሔር ይማልዳሉ። በዚህ ዓለም ለድሆችና ለችግረኞችም ስለመጸወቱ በሶስተኛው ጊዜም ስለ ጻድቃንም ስለ ሰማዕታትም ስላወጣቸው ስም ያወጣቸዋል። እንግዲህ ቅዱስ ሚካኤል ሁልጊዜ እነዚህ ከክርስቶስ ትንሣኤ እስከዚያች ዕለት እስከ ዕለተ ምጽአትም ድረስም ለዘላለም ብዙ ታምራት ይሰራል። ወንድሞቼ ሆይ የምነግራችሁን ስሙ፣ በእዝነ ልቦናችሁም አድምጡ። የቅዱስ ሚካኤል ዝክሩን መታሰቢያውን አድርጉ። የዘላለም ሕይወትንም ያገኝ ዘንድም የማያልፍ ደስታ ተወርሱ ዘንድም የቅዱስ ሚካኤልን በየዓመቱ በኅዳር 12 ቀንም እንዲህ እያደረገ አይተዋልና ከዚህ ቀጥሎም የቤተ ክርስቲያን ወገኖችም የሆኑትንም ሁሉ እንደ ሥራቸው ወደ ምሕረት ቤት ወደ ቅድስት ሀገር ወደ ኢየሩሳሌም ሰማያዊትም ይወስዳቸዋል።
ከዚህም በኋላ ቅዱስ ሚካኤል ወደ አብ መጋረጃ ውስጥም ይገባል። በዚያች ዕለትም ምድራዊትና ሰማያዊትም ስለሆነችም ምሕረቱም ከመንበሩ በታችም ይሰግዳሉ። ስለ ውሃ ምንጮችም ስለ ወይን ቦታዎችና ስለ ምድር ፍሬዎችም በምድር ላይ ስለሚኖሩ ስለ ሰውም ልጆችም ስለ ነፍሳትም ስለ እንስሳ ስለ ሰማይ ወፎችም ስለ ባህር አሳዎችም በባህር ውስጥም ስለሚኖሩ ስለሚንቀሳቀሱ ሁሉ የምሕረት ባለቤትም ከሆነ ከአብ ዙፋን በታችም ሁል ጊዜ በማመስገንም ይሰግዳሉ። ልመናውንም እስከሚሰማውና የምሕረትንም ቃልም እስከሚተላለፍላቸው ላትን ድረስም ከእግረ መንበሩ ስርም አይነሱም። ለዚህ ዓለምም ምሕረትንም የሚለምኑ መላእክትን በየዓመቱ በኅዳር 12 ቀንም በእግዚአብሔር የዙፋን አውደ ምሕረትም ዙሪያ ተሰብስበው ለሰውና ለእንስሳትም ሁሉ ምሕረትን የሚለምን ቅዱስ ሚካኤል ከአብ መጋረጃ ውስጥም እስከሚወጣ ድረስም ይጠባበቃሉ። ቅዱስ ሚካኤልም ከአብ መጋረጃ ውስጥ በወጣ ጊዜ ቸር መሐሪ አብ ለቅዱስ ሚካኤልም የሰጠው ልብሱንም እኒያ መላእክትም ይመለከታሉ። ይቅርታን የማግኘትም ምልከታቸው ነውና። ስለዚህ እኒህ መላእክትም በምድር ላይ ምሕረት እንደተደረገ ሰውንም እንስሳንም ይቅር እንዳለ በዚህ ዓለምም የሚሆነውን ሁሉ ለይተው ቅዱስ ሚካኤል ለለበሰው ልብስም አምሳልም ያውቁታል። ስለዚህ በሰው ዓለም ይቅርታ ለተደረገለትም ስለ ሰው ልጅም ነፍስም ሁሉ ታላቅ ደስታ ይደረጋል። የእግዚአብሔር ባለሟል ዮሐንስ ወይ ዛሬ ለችግረኞችና ለጦም አዳሪዎችም በቅዱስ ሚካኤል ስም ምጽዋትም ለመስጠትም የሚያስቡና ንዑዳን ክቡራን ናቸው። ዮሐንስ ወይ ዳግመኛም እነግርሃለሁኝ ሚስጥሩ ድንቅ የሆነ ይህንንም መጽሐፍም ያጻፈ ቢኖር በቅዱስ ሚካኤል ስምም ለቤተ ክርስቲያን ዕጣን ወይንም ሰም ወይንም አልባሳት መጎናጸፊያ ልዩ ልዩ ነዋያ ቅድሳትም የሰጠ ቢኖርም አንዲት እንጀራ ወይም አንዲት ጽዋ ቀዝቃዛ ውሃ ለችግረኞች የሰጠ ቢኖር ስለሱ ቅዱስ ሚካኤል ቸል አይልም። ኃጢአቱም እንደ ባህር አሸዋ እንደ ዱር ሳር ቢበዛ ይሰረይለታል። ቢሞትና ወደ ኩነኔ ቢቀርብም እንደ ቤተሰብም ይሆናል እንጂ በቅዱስ ሚካኤል አማላጅነት እግዚአብሔር ፈቅዶ እስኪምረው ድረስም አይቀጣውም። የእግዚአብሔርም ባለሟል ዮሐንስ ወይ አሁንም ድንቅ ምስጢር ያለበትን ይህንንም መጽሐፍም አስቦ የጻፈ ለቤተ ክርስቲያን መገልገያ የሰጠም ወይም በእግዚአብሔር ቃል አምኖ በቤቱ ያስቀመጠው ቢኖር በሽታም ረሃብም ወደሱ አይመጣም። ወደ ቤቱም ከብቶቹ ወዳሉበት ቦታ ርኩስ አውሬም አይመጣም አይገባም። ለእርሻውም አይጥ አንበጣ ኮብትሆም ትልም ዋግም አይመጣም፣ ውርጭም አይደርስም። እነዚህ ሁሉ ወደሱ አዳራሽ ፈጽሞ ሊጠጉ አይችሉም። የችግራቸውንም በሽታ የሆነውን ረሃብም ይህንንም መጽሐፍም ወዳለበት እስከ 4 እና 5 ትውልድ ድረስ ወደ ቤቱ ለዘላለም አይገባም። የውሃ ድርቀት፣ የእንስሳት እልቂት፣ በሰውም ዘንድም አባር ቸነፈር ተስቦ አይመጣም። የቅዱስ ሚካኤል ስም ኃይልና ረዳት ይሆነዋል። የቅዱስ ሚካኤል ዝክሩን መታሰቢያውን ለሚያደርጉ ሁሉ ወደ እግዚአብሔርም እየጸለየ ይለምንላቸዋል። በፍቅሩና በጸጋው በኃይሉና በጠንካራ ክንዱ በክንፉ ጥላም ለዘላለም ይልክላቸዋል። በቸርነቱም ይጠብቃቸዋል። ታላቅ ክቡርና ልዑል የሚሆን በዚህ በቅዱስ ሚካኤልም ድርሳንም የሚገኘው አስማት መንፈስ ቅዱስ ሳይለይ ይህንን መጽሐፍም ያጻፈ የመላእክት አለቃ የሚሆን የቅዱስ ሚካኤል ከዚህ መጽሐፍ ድርሳን ፈጽሞ አይለይ። ይህንንም መጽሐፍም ከመጀመሪያ እስከ መጨረሻ በቅዱስ ሚካኤል በዓል ቀን የሚያነብ ሰው ቢኖር ስለ ክብሩ ስለ ገናነቱ በቅዱስ ሚካኤልም በላይም አክብሮቱም ስለሾመውም እግዚአብሔር ለቅዱስ ሚካኤል የሰጠውን ይህንን ስም አምላክ አይለይ። ይልቁንም በእነዚህ በከበሩ በእግዚአብሔር ስሞችም የሚታመኑ ቅዱሳን በሚታመኑ ቀንም መታሰቢያውንም ዝክሩን ማድረግ ይገባቸዋል። የሚቻለው 14ቱን ዕለታት ያክብር፣ የማይቻለው ግን 4ቱን ዕለታት ሊያከብር ይገባዋል። ከሁሉም አስቀድሞ ታላቅ በዓሉ በኅዳር 12 ቀን ነው። ቀጥሎም ታላቅ በዓሉ ሰኔ 12 ቀን ነው። ከዚህ ቀጥሎ ነሐሴ 13 ቀን ነው። ከዚያም ታኅሳስ 12 ቀን ነው። እንዲህም በጥንቃቄ አክብሩ። ሌሎቹም በዓላቶቹም ጥር 12 ቀንም የካቲት 12 ቀን መጋቢት 12 ቀን ሚያዝያ 12 ቀን ግንቦት 12 ቀን ሰኔ ሐምሌ 12 ቀን መስከረም 12 ቀን ጥቅምት 12 ቀን ናቸው። ከዚህም ቀጥሎ ኅዳር 13 ቀን የአእላፋት መላእክትም በዓል ሲሆን ታኅሳስ 19 ቀን ደግሞ የመላእክት አለቃ የሚሆን የቅዱስ ገብርኤል በዓል ነው።
ያን ጊዜ በሰማይ ያሉ መላእክት ሁሉ አለቃቸው የሆነ የቅዱስ ሚካኤልን ክብር ለማየትም ይሰበሰባሉ። የሌሎቹ መላእክትም በዓል ግን ከአለቃቸው ከቅዱስ ሚካኤል በዓል ጋር አንድነት ይውላል። የመልአኩ የቅዱስ ሩፋኤልና የካህኑ የመልከጼዴቅም የመታሰቢያ በዓል ጳጉሜ 3 ቀን አብሮ ይውላል። ይህችውም የታላቁ የሩፋኤልና የጻዲቁ የመልከጼዴቅ በዓል ፈጽማ የከበረች ናትና ስሟም ዕለተ ምሪያ ይባላል። መድኃኒት ማለት ነውና ይህችውም ቀን ታላቅ አድርጋችሁም አክብሯትም። በዚህች ዕለትም ዝክራቸውንም የዘከረ በስማቸው ለድሆች ምጽዋትን የሰጠ ለቤተክርስቲያንም መባ የሰጠ ቀድሞ እንደተባለው ሁሉ ከክፉ ይድናልና ከነዚህ በከበሩ ቃላትም ኃይልም ወደ ቤቱ ክፉ ነገርም አይገባም። እስከ መቼም ለዘላለም መከራም አያገኘውም። በኃይል የሚመጡ ክፉ ሰዎችም አያሸንፉትም። በቅዱስ ሚካኤል የጸሎቱ ኃይልም ድል ይሆናል እንጂ። ይህንንም መጽሐፍ የጻፈ ያጻፈ ያነበበ የተረጎመ ሲነበብ የሰማውንም ቃሉንም በንጹህ ልብ የተቀበለ በሕይወቱ ሳለ ሐዘን አያገኘውም። ጠላቶቹም አያሸንፉትም። በሞተም ጊዜ ኩነኔ አያገኘውም። የመላእክት አለቃ ቅዱስ ሚካኤል ያድነዋል። ይህውም መጽሐፍም የሚያጽፈው ሁሉ ጎሳቋላ ቦታ አያስቀምጠው፣ በተቀደሰና በተባረከ መልካም ቦታ ያስቀምጠው እንጂ። ይህ ስመ አምላክ ያለበት ቃል ለዘላለም ታላቅ ኃይል የሚሰራ ነውና በትሕትና ቃልም ከነዚህም የከበሩ ቃላትን ተናገር። አካ፣ አሚ፣ ሌክ፣ ቦኢ፣ ኤንካ፣ ካዚን፣ አርናኪ፣ እርናኪ፣ ካኪም፣ ካዮን፣ ፔጋ፣ ኬሎ፣ አሲሎቅ፣ አስሎ፣ አስከማአ፣ አልሶማአ፣ ኤቃ፣ ያብስተካ፣ ቤስጓ፣ አርህው፣ አውፅ፣ ኤሎ፣ የቡስጋ፣ ከማዶ፣ ወድናጉ። እነዚህ የከበሩ ቃላትና የእግዚአብሔር ሕቡ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶቹ ሁሉ የበለጡ እንደሆኑ የታወቀ ነው። ይህንንም መጽሐፍ የሚያጽፍ ሰው ይህንንም ሕቡ ስሙ ከመጽሐፍ አይለየው፣ በንጹህ ቦታ አስቀምጦ በክብር ይጠብቀው እንጂ ለሱ ጥላትን የማሸነፍ መከታና ጋሻ እንዲሆነው ለዘላለሙ በጨለማ የሚዘዋወሩ የጥላት ሰይጣን ኃይሎች በአሸናፊው በእግዚአብሔር በመዓቱ መቅሰፍትም ይደምሰሱ። በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ገብርኤል ጸሎት በ99ኙ አለቆችና በተባበሩትም ጸሎትም በ24ቱ ካህናተ ሰማይ ጸሎትም መንበሩን በተሸከሙ በ40ቱ እንስሳ ጸሎትም በነፍስም በስጋም ንጽሕት በሆነችም ከሴቶች ሁሉ በላይም የከበረች የፍጥረት ሁሉ እመቤት በሆነች አምላክን በወለደች በቅድስት ማርያም ጸሎትም ፈጽሞ ይውደሙ። በመዓልትና በሌሊትም በንጋትና በምሽትም በቀትርም በሰዓትም ከጧት እስከ ማታ ከማታ እስከ ጧት የሰውን ነፍስ የሚያስደነግጡ የዲያብሎስ ሰራዊትም አጋንንትና ሰይጣናት ሁሉ የምድር ማዕዝኗንም በሚያጸኑ በሰባቱ ነፋሳት ኃይልም እንደ ጢስ ተነው እንደ ጉም በነው ይጥፉ። በእኔና የጥምቀት ልጆችም በሕዝበ ክርስቲያን በምንሆን የክርስቶስ አዲስ ሙሽራ በሆነች በዚህ ቤተክርስቲያን ዛሬም ተሰብስበው ባሉ የክርስቶስ ወገኖችም በሆኑ ሁሉ ላይም ከላይ ምሕረት ይምጣ። በኋለኛይቱም ዕለትም በፍጹም ደስታ ያሰማን። በዚያች በምታስደነግጥና በምታስጨንቅ ሰዓትም የሕይወት ራስ ወርቅ ያቀዳጀን። የሕይወት ልብስም አጎናጽፎ ኢየሩሳሌም ሰማያዊትም ያግባል። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። በቀና አምልኮትም ከአማልክት ሁሉ በላይ ለሆነ እስከ መጨረሻው እቅታ ድረስ በሰው ሁሉ አንደበት ምስጋና ይገባል። በዚህ ዓለም በሚመጣውም ዓለም ይቅርታንና ምሕረትም ይደረግልን ለዘላለሙ አሜን። የምታነቡም ሁሉ ከቃሉ አታጉድሉ፣ አትጨምሩ። ከነዚህ ቃላቶችም እንዳትለውጡ የተስማማችሁ ሆናችሁ ተገኙ እንጂ። ከዚህ ቃላት አንድ ቃል እንዳይገደፍ በትሕትና ሆናችሁ በእርጋታ አንብቡ። በበዓላቸውና በመታሰቢያቸው ቀን ቅዱሳን መላእክትና ጻድቃን ድርሳናቸውም ገድላቸውም እስኪነበብ በዚያ ይቆማሉና ድርሳናቸው ገድላቸው በተነበበ ጊዜ ከአንባቢው አንድ ቃል ቢጎድፍ ቢነጥብ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ፍጹማን መነኮሳት፣ ደናግል ስለተገደፈው ስለ አንድ ቃልም ያለቅሳሉ። ንባቡ ቢረዝም እስከ ነገ አትተውት። ድርሳናቸው ገድላቸው እስኪፈጸም ድረስ ቅዱሳን ከዚያ አይሄዱምና። በአባ ሲኖዳ ገድልም ከሚነበበው ቃል አንድ ቢጎድፍ የነቢዩ ኤርምያስ ዓይንም እንባውንም አፈሰሰ ተብሎ እንደተጻፈ
እንደዚሁ ሁሉ ሕዝቅኤልና ሚልክያስም አንባቢው ቢተኛ ብዙ ጊዜ ቆመው ጠበቁ። እናንተ አንባቢዎችም በልብ ትሕትና ንቃትም በፍርሃትን ሆናችሁም አንብቡ። መጻሕፍትን ማንበብ የማትችሉ ቢሆን ግን ማንበብ የሚችለውን ጥሩ። ለእኔም የጻፈውም ላጻፈውም ላነበበውም ለተረጎመውም ሲነበብም ቃሉን ለሰማውም ጸልዩ። እግዚአብሔር ሁላችንን በአንድነት ይምረን ዘንድም አምላክን በወለደች በቅድስት ድንግል ማርያም አማላጅነት በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ገብርኤል ልመና በ24ቱ ካህናተ ሰማይ ጸሎት በ40ቱ እንስሳ አማላጅነት ደጋጎች ከሆኑ በጻድቃን በሰማዕታት ጸሎት በመንፈሳውያን መላእክትም አማላጅነት እኛ የጥምቀት ልጆችም ይሆን ሁላችን ይቅር ይለን ዘንድ ከሰይጣን ወጥመድ ያድነን ዘንድም ጸልዩልን። የቅዱስ ሚካኤል በረከተ ጸሎቱ ሀብተ ረድኤቱ በሁላችን በሀገራችን በሕዝበ ክርስቲያኑ በውስጥም በውጭም ካሉ ጋር ይኑር ለዘላለሙ አሜን። ኤኮስ አስሊ ኤፓ ኤፓስ ኤንክማክም ኤቦክ ኬሮም ላኪፍ ሆኢ ሎኪ ዋርናጊ አብሶላ አስቤክ አበስኩአ አሚአ አውዝ ኤቃ ኤፕ ካብሪው አልሄሎ አዮን ያብስት ጸ በቅዱስ ሚካኤል በጸሎቱና በለመናው ተማጽነን አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ልመና ምልጃዋን ያመን የዘላለም ልጇ ወዳጇ ያድነን ዘንድ አሜን። አካ ካስቢል ቤቃ ጼቃ ሴቃ አልፋ ኦ ቤጣ የወጣ ዮድ አህያ ሸራህያ ኤልሻዳይ ጸባኦት አዶናይ አማኑኤል ኤለመክኑን እነዚህ አስማቶች ጌታችን ኢየሱስ ክርስቶስም በቅዱስ ሚካኤል በክንፎቹ ላይ የጻፈለት ናቸው። በእነዚህ አስማት ዲያብሎስ ከነሰራዊቱ በጨለማ መጋረጃ ተጠቅልሎ እንደወደቀ የኔንም ጥላቶችም የባላጋራዎችንም የሕዝበ ክርስቲያንን ጥላት ሰይጣን ነውና ሰይጣንን ይጣልልን አሜን። የሕያው እግዚአብሔር የባህሪ ልጅ ከእመቤታችን ከቅድስት ማርያም ስጋን የለበስክ ጌታችን ኢየሱስ ክርስቶስ ሆይ ስለ ቅዱስ ስጋህና ስለ ክቡር ደምህም ነፍስና ስጋችንን ከጥፋት አድነን። ስለ ሚካኤልና ስለ ገብርኤል ስለ ሱራፌልና ስለ ኪሩቤል ስለ አፍኒንና ስለ ሳቁኤል ስለ ኡራኤልና ስለ ሩፋኤል ስለ ፋኑኤልና ብለህ ስለ ነቢያትና ስለ ሐዋርያት ስለ ጻድቃንና ስለ ሰማዕታት ስማቸው ስለጠራናቸውና ስላልጠራናቸው በአንድነትም እግዚአብሔር ይቅር ይለን ዘንድ የምክርህ አበጋዝ የሚሆን ለሚካኤል ስለሰጠው ቃል ኪዳንም የልጅህንም ስጋ መልበስም ስላበሰርከው ስለ ቅዱስ ገብርኤል ብለህም ኃጢአቴን አስተሰርይልኝ የሕዝቡንም ሁሉ ኃጢአት ይቅርበል። የሕያዋን የሙታን ጌታ አንተ ነህና ለዘላለም አሜን ይሁን ይደረግልን። በእውነት ዓለምን ካለመኖር ወደ መኖር ያመጣ በስም ሶስት የሚሆን እግዚአብሔር ፍጥረትንም ሁሉ የፈጠረ ሰማይን ያለምሰሶ ያቆመ ምድርንም በባህር ላይ የዘረጋ ፀሐይና ጨረቃንም እንዲያበሩ የፈጠራቸው ከዋክብትንም በየወገናቸው የፈጠራቸው እሱም እንዳለው ሆነው እርሱ እንዳዘዘው ተፈጥረዋልና ለዘላለም ጸንተው ይኖራሉ። የሰጣቸውንም ትእዛዝም አይተላለፉም። በየጊዜው በየዘመኑ በመዓልትና በሌሊትም እሱ ራሱ እንደደነገገውም አሰለጠናቸው። በሰው በመላእክት ዘንድም ምስጋና የመላ ነው። የጌትነቱ ምስጋና አያልቅም አይጎርልም። ምስጋናው ከሱ ነው፣ ክብሩም ከእርሱ ነው። የበርባሮስንም ጨለማ ከአሳየቱም አስተያየትም በጽርሐ አርያምም ሳለ የባሮቹንም ጥልቀትን በእጁ የሚዳስስ ምስጋናው በሰው አንደበትም ሊነገር የማይቻል ባህሪው የማይመረመር የመለኮቱም እሳትነት የተሰወረ ነው። ሚስጥሩም ከስጋዊ ዴማዊ ሰው የተሰወረ ነው። የጥንት አኗኗሩም ሊነገር የማይቻል ነው። የጥበቡንም የባህር ጥልቀትንም የመላእክት አይምሮ የሰውም ሐሳብም አያሻግረውም። ለሱ ክብርና ምስጋና ይገባዋል። ገዢ ለሆነ ባህሪ መለኮቱ ምስጋና ይገባዋል ለዘላለሙ አሜን። ዓለም የተለመነች አምላክ ለኛም ተለመነን። ሰማዕታትን በደም ጻድቃንን በገዳም ሐዋርያትን በአጽናፈ ዓለም ነቢያትን በጾም በጸሎት ያጸና እኛንም በፍቅር በአንድነት በጾም በጸሎት እንድታጸና እንለምናለን። ጉባኤያችን እንድትባርክልን ሀገራችን ሰላም እንድታደርግልን እንለምናለን። አቡነ ዘበሰማያት አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ ነዚዮስ ተመንሱት አላ ድነን ነው ባልሃንን ኩሉ እኩይስ መዚያክ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ውእቱ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ
በእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እማኖት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦም ሊተጸጋ እግዚአብሔር እምይእዜሰ ይስሐል ይወጸልይ ለነ ምሕረት አበ ፍቅሩ ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጸንዕ ብኪ ኦ ተወካፌ ንስሐ ወስረይ ኃጢአቴ ኢየሱስ ክርስቶስ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክልን።